ሰላም ውድና የተከበራችሁ የዱባይ ዛሬ የዩቲዩብ ቻናል አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም ጤናን እየተመኘው ዛሬ ነሐሴ 6 ወይም ኦገስት 12 የ24 ሀገራትን የጥቁር ገበያ ምንዛሬ መረጃና በንግድ ባንክ ስንት እየተመነዘረ ይገኛል እንዲሁም በሀገራችን ካሉት ባንኮች ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ የቱ ነው? እነዚህ መረጃዎች ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሐሳብ አስተያየቶን ኮሜንት ላይ አስቀምጡልን። ቪዲዮን ላይክ እና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ 100 የአሜሪካን ዶላር 18043 ብር እየተመነዘረ እንደሚገኝና 1 የአሜሪካን ዶላር 180 ብር ከ43 ሳንቲም እየተመነዘረ እንደሚገኝ ethioblackmarket.com በዌብሳይቱ አስነብቧል። በንግድ ባንክ 1 የአሜሪካን ዶላር 159 ብር ከ83 ሳንቲም እየተመነዘረ ይገኛል። በአዋሽ ባንክ 159 ብር ከ97 ሳንቲም ሲመነዘር በአቢሲኒያ ባንክ 160 ብር ከ45 ሳንቲም እየተመነዘረ ነው። ከፍተኛውን ዋጋ የሚሰጠው ባንክ ቡና ባንክ ነው። 162 ብር ከ96 ሳንቲም እየመነዘረ ይገኛል። በማስከተል የምናየው የካናዳን ዶላር ነው። 100 የካናዳን ዶላር 12893 ብር እየተመነዘረ እንደሚገኝና 1 የካናዳን ዶላር 128 ብር ከ93 ሳንቲም እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። እንዲሁም የባንኮችን መረጃ ስንመለከት በንግድ ባንክ 1 የካናዳን ዶላር 112 ብር ከ45 ሳንቲም ሲመነዘር በአዋሽ ባንክ 114 ብር ከ08 ሳንቲም ሲሆን በአቢሲኒያ ባንክ 113 ብር ከ70 ሳንቲም እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ወጋገን ባንክ ነው። 114 ብር ከ84 ሳንቲም እየተመነዘረ ይገኛል። በመቀጠል የአውስትራሊያን ዶላር እናያለን። የመረጃ ምንጫችን ethioblackmarket.com በዌብሳይቱ እንዳስነበበን ከሆነ 100 የአውስትራሊያን ዶላር 12674 ብር እየተመነዘረ እንደሚገኝና 1 የአውስትራሊያን ዶላር 126 ብር ከ74 ሳንቲም ሲመነዘር በንግድ ባንክ 1 የአውስትራሊያን ዶላር 110 ብር ከ84 ሳንቲም እየተመነዘረ ይገኛል። በአዋሽ ባንክ 111 ብር ከ42 ሳንቲም ሲመነዘር በአቢሲኒያ ባንክ 112 ብር ከ76 ሳንቲም እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ልማት ባንክ ነው። 113 ብር ከ07 ሳንቲም እየመነዘረ ይገኛል። የኤሚሬትስ ወይም የዱባይ ድርሃምን ስንመለከት 100 የዱባይ ድርሃም 4870 ብር እየተመነዘረ እንደሚገኝና 1 የዱባይ ድርሃም 48 ብር ከ70 ሳንቲም እየተመነዘረ እንደሚገኝ ethioblackmarket.com በዌብሳይቱ አስነብቧል። በንግድ ባንክ 1 የዱባይ ድርሃም 43 ብር ከ51 ሳንቲም እየተመነዘረ ይገኛል። በአዋሽ ባንክ 44 ብር ከ52 ሳንቲም ሲመነዘር በአቢሲኒያ ባንክ 44 ብር ከ70 ሳንቲም እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። 47 ብር ከ17 ሳንቲም እየመነዘረ ይገኛል። በማስከተል የምናየው የሳውዲ ሪያልን ነው። 100 የሳውዲ ሪያል 4766 ብር እየተመነዘረ እንደሚገኝና 1 የሳውዲ ሪያል 47 ብር ከ66 ሳንቲም እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። እንዲሁም የባንኮችን መረጃ ስንመለከት በንግድ ባንክ 1 የሳውዲ ሪያል 42 ብር ከ57 ሳንቲም ሲመነዘር በአዋሽ ባንክ 43 ብር ከ58 ሳንቲም ሲሆን በአቢሲኒያ ባንክ 44 ብር ከ05 ሳንቲም እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ስኬት ባንክ ነው። 45 ብር ከ38 ሳንቲም እየመነዘረ ይገኛል። በመቀጠል የኩዌት ዲናርን እናያለን። የመረጃ ምንጫችን ethioblackmarket.com በዌብሳይቱ እንዳስነበበን ከሆነ 100 የኩዌት ዲናር 55017 ብር እየተመነዘረ እንደሚገኝና 1 የኩዌት ዲናር 550 ብር ከ17 ሳንቲም ሲመነዘር በንግድ ባንክ 1 የኩዌት ዲናር 510 ብር ከ86 ሳንቲም እየተመነዘረ ይገኛል። በአቢሲኒያ ባንክ 521 ብር ከ07 ሳንቲም እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ልማት ባንክ ነው። 522 ብር ከ98 ሳንቲም እየተመነዘረ ይገኛል። የአውሮፓ ዩሮን ስናይ 100 የአውሮፓ ዩሮ 20840 ብር እየተመነዘረ እንደሚገኝና 1 ዩሮ 208 ብር ከ40 ሳንቲም እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። እንዲሁም የባንኮችን መረጃ ስንመለከት በንግድ ባንክ 1 ዩሮ 184 ብር ከ94 ሳንቲም ሲመነዘር በአዋሽ ባንክ 186 ብር ከ92 ሳንቲም ሲሆን በአቢሲኒያ ባንክ 186 ብር ከ98 ሳንቲም እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ህብረት ባንክ ነው። 188 ብር ከ82 ሳንቲም እየመነዘረ ይገኛል። የእንግሊዝ ፓውንድን ስንመለከት 100 የእንግሊዝ ፓውንድ 24434 ብር እየተመነዘረ እንደሚገኝና 1 የእንግሊዝ ፓውንድ 244 ብር ከ34 ሳንቲም እየተመነዘረ እንደሚገኝ ethioblackmarket.com በዌብሳይቱ አስነብቧል። በንግድ ባንክ 1 የእንግሊዝ ፓውንድ 211 ብር ከ71 ሳንቲም እየተመነዘረ ይገኛል። በአዋሽ ባንክ
212 ብር ከ82 ሳንቲ ሲመነዘር በአቢሲኒያ ባንክ 213 ብር ከ30 ሳንቲ እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ብርሃን ባንክ ነው። 217 ብር ከ61 ሳንቲ እየመነዘረ ይገኛል። በማስከተል የምናየው የኳታር ሪያልን ነው። 100 የኳታር ሪያል 4705 ብር እየተመነዘረ እንደሚገኝና አንድ የኳታር ሪያል 47 ብር ከ05 ሳንቲ እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። በመቀጠል የጆርዳን ዲናርን እናያለን። የመረጃ ምንጫችን ethioblackmarket.com በዌብሳይቱ እንዳስነበበን ከሆነ 100 የጆርዳን ዲናር 23724 ብር ሲመነዘር አንድ የጆርዳን ዲናር 237 ብር ከ24 ሳንቲ እየተመነዘረ ነው። 100 የኦማር ሪያል 45426 ብር ሲመነዘር አንድ የኦማር ሪያል 454 ብር ከ26 ሳንቲ እየተመነዘረ ነው። 100 የግብጽ ፓውንድ 362 ብር ሲመነዘር አንድ የግብጽ ፓውንድ 3 ብር ከ62 ሳንቲ እየተመነዘረ ነው። 100 የባህሬን ዲናር 46378 ብር ሲመነዘር አንድ የባህሬን ዲናር 463 ብር ከ78 ሳንቲ እየተመነዘረ ነው። 100 የቱርክ ሊራ 381 ብር ሲመነዘር አንድ የቱርክ ሊራ 3 ብር ከ81 ሳንቲ እየተመነዘረ ነው። 100 የእስራኤል ሽቅል 5779 ብር ሲመነዘር አንድ የእስራኤል ሽቅል 57 ብር ከ79 ሳንቲ እየተመነዘረ ነው። 100 የፓኪስታን ሩፒ 65 ብር ሲመነዘር አንድ የፓኪስታን ሩፒ 65 ሳንቲ እየተመነዘረ ነው። 100 የየመን ሪያል 76 ብር ሲመነዘር አንድ የየመን ሪያል 76 ሳንቲ እየተመነዘረ ነው። የስዊዝ ፍራንክን ስንመለከት 100 የስዊዝ ፍራንክ 22452 ብር እየተመነዘረ እንደሚገኝና አንድ የስዊዝ ፍራንክ 222 ብር ከ52 ሳንቲ እየተመነዘረ እንደሚገኝ ethioblackmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ የስዊዝ ፍራንክ 194 ብር ከ38 ሳንቲ እየተመነዘረ ይገኛል። በአዋሽ ባንክ 198 ብር ከ07 ሳንቲ ሲመነዘር በአቢሲኒያ ባንክ 197 ብር ከ65 ሳንቲ እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ዳሽን ባንክ ነው። 204 ብር ከ48 ሳንቲ እየተመነዘረ ይገኛል። የቻይና ዩዋንን ስንመለከት 100 የቻይና ዩዋን 2703 ብር እየተመነዘረ እንደሚገኝና አንድ የቻይና ዩዋን 27 ብር ከ03 ሳንቲ እየተመነዘረ እንደሚገኝ ethioblackmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ የቻይና ዩዋን 23 ብር ከ24 ሳንቲ እየተመነዘረ ይገኛል። በአዋሽ ባንክ 23 ብር ከ66 ሳንቲ ሲመነዘር በአቢሲኒያ ባንክ 23 ብር ከ57 ሳንቲ እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ስኬት ባንክ ነው። 26 ብር ከ77 ሳንቲ እየመነዘረ ይገኛል። በማስከተል የምናየው የስዊድን ክሮነርን ነው። 100 የስዊድን ክሮነር 1813 ብር እየተመነዘረ እንደሚገኝና አንድ የስዊድን ክሮነር 18 ብር ከ13 ሳንቲ እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። እንዲሁም የባንኮችን መረጃ ስንመለከት በንግድ ባንክ አንድ የስዊድን ክሮነር 16 ብር ከ59 ሳንቲ ሲመነዘር በአዋሽ ባንክ 17 ብር ከ41 ሳንቲ ሲሆን በአቢሲኒያ ባንክ 16 ብር ከ58 ሳንቲ እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ልማት ባንክ ነው። 16 ብር ከ93 ሳንቲ እየመነዘረ ይገኛል። በመቀጠል የህንድ ሩፒን እናያለን። የመረጃ ምንጫችን ethioblackmarket.com በዌብሳይቱ እንዳስነበበን ከሆነ 100 የህንድ ሩፒ 191 ብር እየተመነዘረ እንደሚገኝና አንድ የህንድ ሩፒ 1 ብር ከ91 ሳንቲ ሲመነዘር በንግድ ባንክ አንድ የህንድ ሩፒ 1 ብር ከ67 ሳንቲ እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ንግድ ባንክ ነው። በማስከተል የምናየው የደቡብ አፍሪካ ራንድን ነው። በንግድ ባንክ 100 የደቡብ አፍሪካ ራንድ 991 ብር እየተመነዘረ እንደሚገኝና አንድ የደቡብ አፍሪካ ራንድ 9 ብር ከ91 ሳንቲ እየተመነዘረ እንደሚገኝ አሁናዊ የባንኩ መረጃ ያሳያል። የኬንያ ሺሊንግን ስንመለከት በንግድ ባንክ 100 የኬንያ ሺሊንግ 123 ብር እየተመነዘረ እንደሚገኝና አንድ የኬንያ ሺሊንግ 1 ብር ከ23 ሳንቲ እየተመነዘረ እንደሚገኝ አሁናዊ የባንኩ መረጃ ያሳያል። በመጨረሻም የጅቡቲ ፍራንክን ስናይ በንግድ ባንክ 100 የጅቡቲ ፍራንክ 90 ብር እየተመነዘረ እንደሚገኝና አንድ የጅቡቲ ፍራንክ 90 ሳንቲ እየተመነዘረ እንደሚገኝ አሁናዊ የባንኩ መረጃ ያሳያል። ውድና የተከበራችሁ ተመልካቾቻችን ለዕለቱ ያዝነው የምንዛሬ መረጃ ይህን ይመስል ነበር። መረጃዎችን ይዘንላችሁ የቀረብነው ከethioblackmarket.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። አብሮነታችሁ ስላልተለየን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።